ሰላም እንዴት ናችሁ? ፌቨን ነኝ። በልዩ ኢቨንትስ የሚዘጋጀው ኦፕን ማይክ ኔትወርኪንግ ኢቨንት በዚህ በሲልቨር ስፕሪንግ አካባቢ ተዘጋጅቷል። እኛም በቦታው ላይ ተገኝተናል። የዞርን የተለያዩ ሰዎችን የምናገኝ ይሆናል ማለት ነው። የተለያዩ ቢዝነሶች ያሏችሁ ሰዎች በዚህ ቦታ ላይ እንድትገኙ ሪኮመንድ እናደርጋለን። ይሄ ኢቨንት በየወሩ በወር አንዴ የሚዘጋጅ ኢቨንት ነው። የዚህ ኢቨንት ዋነኛ ላይ መጀመሪያ ስፖንሰር በመሆን አዶሊስ ኮፊ በቦታው ላይ ተገኝቷል። ቡናውን እያቀመስን እኛም ደግሞ አንዳንድ አስተያየቶችን እንቀበላለን። አብራችሁን ሁኑ። አሁን ደግሞ ከልዩ ኢቨንት ኦርጋናይዘር ዋና ባለቤቷ ጋር ከጎኔ ቆማ አለች። እሷ ደግሞ ስለ ልዩ ኢቨንት አንዳንድ ነገሮች ትለናለች ማለት ነው። መጀመሪያ ስምሽን አስተዋውቂ። እሺ፣ ነጻነት ወጋለ እባላለሁ። የልዩ ኢቨንት ኮፋውንደር ነኝ። እሺ፣ ነጻነት ትባላለች። ስለ ልዩ ኢቨንት እስቲ አንዳንድ ነገር ንገሪኝ። ልዩ ኢቨንት መቼ ተቋቋመ? ምን ስራዎችን ይሰራል? በምን ዙሪያ ወይም ደግሞ የትኛውን ቢዝነስ ያካትታል? ልዩ ኢቨንት የተለያዩ ፕሮግራሞችን ነው የሚያዘጋጀው። ኮርፖሬት እና ሶሻል ኢቨንቶችን ነው የምናዘጋጀው። እዚህ ጋር እንደምትመለከቸው የተለያዩ ኢቨንቶችን እናዘጋጃለን። በዲኤምቪ ኤሪያ ኮርፖሬት ኢቨንቶች፣ ሚቲንጎችን፣ ፓናል ዲስከሽኖችን የመሳሰሉት እናዘጋጃለን። ያ ደግሞ አኑዋል ሚቲንጎች አሉ። አኑዋል ፕሮግራሞች ሶሻል፣ ለምሳሌ የማዘርስ ዴይ እናዘጋጃለን። ፋዘርስ ዴይ፣ እንደዚህ አይነት ዴዮችን እናከብራለን። ሚሊተሪ ዴዮች አሉን። አሁን ሚሊተሪ ዴይ በቅርቡ እናዘጋጃለን። እዚህ ፕሮግራሞችን ማዘጋጀት ከጀመር 1 ዓመታችን ነው። እኛም ዛሬ ተገኝተን እንግዲህ የኢቨንቱ ተካፋይ ለመሆን በቦታው ላይ እንገኛለን። አንቺ ማስተላለፍ የምትፈልጊው መልእክት ካለ ስለ ልዩ ኢቨንት ወይም ደግሞ ለተመልካቾች ሪኮመንድ ማድረግ የምትፈልጊው ነገር ካለ እድሉ ልስጥሽ። ለምሳሌ ይሄን ዛሬ የምናዘጋጀው ኔትወርኪንግ ኢቨንት በየወሩ የምናዘጋጀው ኢቨንት ነው። ይሄ ኢቨንት ብዙ ሰዎችን የሚያገናኝ አንድ ላይ ለማደግ የሚጠቅማል። አንዳንዴ ደግሞ ፖቴንሻል ያላቸው ሰዎችን አይዲያ ይዘው የሚመጡ ሰዎች አሉ። የቢዝነስ አይዲያ ግን ሰዎችን ደግሞ ማያገኙ። ስለዚህ እንደዚህ አይነት ሰዎችን የምናገናኝበት ኔትወርክ ነው፣ ኔትወርክ የሚያደርጉበት ነው። ስለዚህ ኤቭሪ መንት የምናዘጋጃለን ይህን ፕሮግራም። ፕሊዝ ካም ኤንድ ጀስት ጆይን አስ ለማለት ነው ፈልገው። እናመሰግናለን። እንግዲህ ተመልካቾች በእኛ ስም እናንተም ተጋብዛችኋል። ልዩ ኢቨንት ኮንታክቱን አስቀምጥላችኋለን። ቴንክ ዩ።